በመንግስት ተቋማት ዘንድ አገልግሎት የሚለው ቃል ትርጉሙ የሚለካው ወረቀት ላይ በሚሰፍሩ ሪፖርቶች ሳይሆን በተገልጋዩ እርካታና በሚገኘው ተጨባጭ ውጤት ነው። በአራዳ ክፍለ ከተማ አስተዳደር አገልግሎት መስጠት የሁል ጊዜ ቤት ስራ ነው። ሳምንቱን ሙሉ የሥራ ቀናት የአስተዳደሩ በሮች ለሕዝብ አገልግሎት ክፍት ቢሆኑም የተቋሙ ባህልና ቁርጠኝነት የሚታይባቸው ሁለት ወርቃማ ቀናት አሉ። ዘወትር ረቡዕና ዓርብ። በእነዚህ ቀናት በአራዳ ሰማይ ስር አንድ ትልቅ ስምምነት አለ። እሱም በአገልጋይነት መንፈስ ለሕዝብ መገኘት ነው። አመራሩም ሆነ ፈጻሚው ከመስክ ስምሪት ይልቅ በቢሮ መገኘትን ምርጫቸው ያደርጋሉ። ይህ ውሳኔ ከፍላጎት የመነጨ ሳይሆን የዜጎችን የልማት ጥያቄዎች፣ የመልካም አስተዳደር ችግሮችንና የአገልግሎት አሰጣጥ ክፍተቶችን ፊት ለፊት ምላሽ ለመስጠት የታለመ ኃላፊነት ነው። ፍጥነትና ቀልጠፍና የተቋም ጥንካሬ መለኪያ ነው። ተገልጋዮች ከአንዱ ቢሮ ወደ ሌላው ቢሮ አይንከራተቱም። ይልቁንም የባለጉዳይን ሁሉን አቀፍ ጥያቄዎች በአንድ ማዕከል ምላሽ ያገኛሉ። አራዳ ክፍለ ከተማ አስተዳደር ረቡዕና ዓርብ ችግሮች የሚቀበሩባቸው ሳይሆን መፍትሄ የሚበቅሉባቸው ዕለታት ናቸው። ጉዳይ የንግድ ስም ለማጣራት ነው። እንግዲህ ወዲያው በመጣው ምንም ሳልጉላላ ፕላስ ምንም ሳልጠብቅ ባሉት ሰርቪስ የሚሰጡ መስኮቶች ላይ ተገኝቼ የሚያስፈልጉትን መስፈርት ወይ ደግሞ ክራይቴሪያ እኔ ይዤ የመጣሁት ወደ 4 ስሞች ነበሩ። ያንን እንደምፈልገው በቅደም ተከተል አስቀምጬ ጻፍኩኝ። ያንን የአራዳ ክፍለ ከተማ ንግድ ጽሕፈት ቤት ሰራተኞች ሲስተም ላይ አዩና እኔ የፈለኩት የንግድ ስም ከዚህ በፊት ያልተያዘ መሆኑን ቼክ አድርጎ አረጋግጦልኝ ማረጋገጫ ደብዳቤ ሰጥቶኛል። ወዲያው እንደመጣው ሰርቪስ ስላገኘው በጣም ደስ ብሎኛል። ሁሉም ክፍለ ከተሞች በዚሁ መሰረት ቢሰሩና ተገልጋይ የከስተመር ሳቲስፋክሽን ወይ ደግሞ የተገልጋይን እርካታ በዚሁ ቢጠብቁ ጥሩ ነው ባይ ነኝ። አገልጋይነት ክብር ነው የሚለው መፈክር ትርጉም የሚኖረው ተገልጋዩ ምላሽ አገኘሁ ብሎ ሲመሰክር ብቻ ነው። ያው ባለጉዳይ ንጉስ ነው የሚለውን ሐሳብ መሰረት አድርገን አገልግሎታችንን ፈጣን የማድረግና ተደራሽ የማድረግ ስራዎች እየተሰሩ ነው ያሉት እንደ ከተማ ማስተዳደር እንደ አራዳ ክፍለ ከተማ። አራዳ ክፍለ ከተማ ለውጡን የሚመራው በዘመናዊ ቴክኖሎጂ ብቻ ሳይሆን ለሰው ልጅ በሚሰጥ ዋጋ ጭምር ነው። የረቡዕና ዓርብ የባለ ጉዳይ ቀን ቅኝት ለሕዝብ ያለንን ታማኝነት በተግባር የምናረጋግጥበት መድረክ ነው። አራዳ የግልጽነት፣ የፍትሃዊነትና የፈጣን ምላሽ ማዕከል